በመሪነት ከፍተኛ የሆነ አስተዋጽኦ አድርጓል እና የኦሮሞ ሕዝብ ዛሬም ሆነ ትናንትም የዚች ሀገር ድል ነው። ለምን ከፍተኛ የሕዝብ ቁጥርም አለው። የታሪክ መሰራረቅ ካልሆነ በስተቀር ለዚች ሀገር ትልቅ አስተዋጽኦ አድርጓል፣ እያደረገም ነው። ዛሬም ድረስ የኦሮሞ ታሪክ ዝቅ እየተደረገ ነው እና እውነቱን ተቀብሎ ሁሉም የኢትዮጵያ ብሔር ብሔረሰቦች ተቀብለው ከእውነት ጋር የሚንቀሳቀስ ከሆነ ኦሮሞ ለዚች ሀገር እድገትና ድል ነው እንጂ ይችን ሀገር ያፈርሳል ወይስ በስጋት የሚጠበቀው አይደለም እና ለዚች ሀገር እድገትም ሆነ ለዚች ሀገር ዲሞክራሲ ለማምጣት የኦሮሞ ሕዝብ ይዞ የማይንቀሳቀስ ካለ እውነት ለመናገር ከሆነ ውድቀት እንጂ ልማት አያመጣም እና ይህንን ማስተላለፍ እፈልጋለሁ። በመጨረሻ ላይ ማስተላለፍ የምፈልገው በአሁኑ ሰዓት ገዢው ፓርቲ በሕዝባችን ላይ እያደረገ ያለውን ጫና እንዲያነሳ እፈልጋለሁ። ለምን ወለጋ ላይ ህዝቦቻችን እየተጎዱ ነው። ጉጂ ላይ እንደዛው፣ ቦረናም እና የተለያዩ የኦሮሚያ ክፍሎች እንዳለ ማለት ይቻላል በአሁኑ ሰዓት እስርና ድብደባ፣ የተለያዩ ነገሮች በመንግስት አካላት እየተደረገ ስለሆነ ይሄ ነገር እንዲቆምልን እጠይቃለሁ። በሰፊው የኦሮሞ ህዝብ ይሄንን ነገር ገዢውን ፓርቲ ለመጠየቅ እወዳለሁ። አመሰግናለሁ።